የእስራኤል ነገድ አቀማመጣቸው በጣም በሚያምር ሁኔታ እንዴት እንደተቀመጡ እናያለን። ልክ ቤተ መቅደስ በምድረ በዳ ላይ በቤተ መቅደሱ ማለት ይቅርታ በመገናኛው ድንኳን ዙሪያ ሰፍረው እንዴት እንደተቀመጡ እዩ። በሰሜኑ በኩል 3 ነገድ፣ እንደገና ደግሞ በደቡብ በኩል 3 ነገድ፣ እንደገና በምዕራብ በኩል 3 ነገድ፣ ከዛ በምስራቅ በኩል 3 ነገድ። ለምሳሌ ሰሜኑ በኩል ይኸውላችሁ፣ በሰሜኑ ጎን በኩል የዳን ነገድ፣ እንደገና ደግሞ አሴር፣ ንፍታሌም የሚባሉ ነገዶች ሰፍረዋል። ከዛ በዚህ በኩል በምዕራብ በኩል ስትመለከቱ የኤፍሬም ነገድ፣ የምናሴ ነገድና የቢንያም ነገድ ሰፍረው እንመለከታለን። ደቡቡን ስታዩ ደግሞ ሮቤል፣ ስምዖንና የጋድ ነገድ ሰፍረው እናያለን ማለት ነው። ከዛ በምስራቁ በኩል ይሁዳ፣ ይሳኮርና የዛብሎን ነገድ ሰፍረው እንመለከታለን ማለት ነው። ከዛ እዚህ ጋር ደግሞ በቤተ መቅደሱ የማድሪያው ድንኳን አለ። ቤተ መቅደሱ እዚህ ጋር ነው። እንግዲህ የሜራር ልጆች የጌዲሶናውያን እና የቀዳት ልጆች የሚባሉት እነዚህ የካህናት ዘሮች ናቸው። ሙሴ፣ አሮን፣ የአሮን ልጆች ካህናትን አይታችሁ እንደሆን ከህዝቡ ይልቅ በጣም ለማድሪያው ድንኳን ቀረብ ብሎ ነው ያሉት ማለት ነው። እና የካህን ነገድ ደግሞ በጣም ለቤተ መቅደሱ ቅርብ ነው። ልክ እንደዚህ አገልጋይ ደግሞ በጣም ለእግዚአብሔር ቅርብ የሚሰማ ነው ማለት ነው። እንግዲህ የነገድ አቀማመጥ በጣም በሚያስደንቅ ሁኔታ ይሄን ይመስላል። ቀጣይ ደግሞ በጣም የሚያጓጓ ሌላ ፓርቲ ይዤ እመጣለሁ። ሼር፣ ሪፖስት፣ ኮፒ ሊንክ እንዲሁም ፎሎ አድርጉ። ተባረኩ።